ጤና ይስጥልኝ ውድ ተመልካቾቻችን፣ እንኳን ወደ ንቁ ቻናል በሰላም መጣችሁ። ይህ ቻናል ለመንቃት፣ ለመለወጥ እና ህይወታችንን በእጃችን ለመያዝ የተመቻቸ ቦታ ነው። ዛሬ አንድ ከባድ ጥያቄ ልጠይቃችሁ። አሁን ባላችሁበት ህይወት በእውነት ደስተኛ ናችሁ ወይስ ዝም ብላችሁ መኖር ስላለባችሁ ቀኑን ለመግፋት እየኖራችሁ ነው? ብዙዎቻችን ንቃት ማለት ጠዋት አይንን መግለጥ ብቻ ይመስለናል። ነገር ግን ትልቁ እንቅልፍ አይን ተገልጦ አእምሮ ሲዘጋ ነው። ዛሬ ንቁ ማለት ምን ማለት ነው የሚለውን ምስጢር በታሪክ አጅበን እንመለከታለን። እስከ መጨረሻው አብረን ቆይ። ውድ ተመልካቾቻችን፣ አንድ አጭር አስተማሪ ታሪክ ልንገራችሁ። አንድ ሰው በሰርከስ ካምፕ አጠገብ ሲያልፍ አንድ የሚገርም ነገር አየ። ግዙፍ ዝሆን በአንድ ቀጭን ገመድ ብቻ ታስሮ ዝም ብሎ ቆሟል። ለመሸሽም ሆነ ገመዱን ለመበጠስ አይሞክርም። ዝሆኑን የተመለከተው ሰው ግራ ገብቶት አሰልጣኙን እንዲህ ብሎ ጠየቀው። ይህ ዝሆን አንድን ዛፍ ነቅሎ መጣል የሚችል ግዙፍ እንስሳ ሆኖ ሳለ እንዴት በዚች ቀጭን ገመድ ታስሮ ዝም ይላል? በማለት ጠየቀው። አሰልጣኙም እንዲህ አለው፣ ይህ ዝሆን ገና ሕፃን እያለ በዚቹ ገመድ ይታሰር ነበር። ያኔ ብዙ ይታገል፣ ሊበጥሳትም ይሞክር ነበር። ነገር ግን አቅም ስላልነበረው አልቻለም። በመጨረሻም ይህች ገመድ ከኔ ትበልጣለች ብሎ አምኖ ተቀበለ። አሁን ትልቅና ግዙፍ ቢሆንም አእምሮ ግን አሁንም በዚያች ቀጭን ገመድ እንደታሰረ ነው። መበጠስ እንደማይችል ስላመነ አይሞክርም። የእናንተስ ቀጭን ገመድ ምንድን ነው? አልችልም፣ እፈራለሁ፣ አላውቅም፣ እድሌ ነው፣ ደሃ ነኝ የሚሉ የልጅነት ትዝታዎች ናቸው። ንቁ መሆን ማለት ያቺ ገመድ በአእምሮ ውስጥ እንጂ በእግር ላይ እንደሌለች ማወቅ ማለት ነው። እስቲ አንድ ሌላ ታሪክ ልጨምርላችሁ። አንድ ንስር እንቁላሉን ዶሮዎች መፈልፈያ ውስጥ ይጥላል። ንስሩም ተፈልፍሎ ከዶሮዎቹ ጋር ማደግ ይጀምራል። ዶሮዎቹ መሬት ሲጭሩ እሱም ይጭራል። እነሱ ዝቅ ብለው ሲበሩ እሱም ዝቅ ብሎ ይበራል። አንድ ቀን ንስሩ ወደ ሰማይ አየና በጣም የሚያምር ግርማ ሞገስ ያለው ድንቅ ወፍ በሰማይ ላይ ሲቀዝፍ አየ። ያ ማን ነው ብሎ አብሮ ያሉትን ዶሮዎች ጠየቀ። ዶሮዎቹም እሱ ነስር ነው፣ የሰማይ ንጉሥ፣ እኛ ግን ዶሮዎች ነን፣ መሬት ላይ የምንኖረው አሉት። ንስሩም እኔም የመሬት ነዋሪ ነኝ በማለት አምኖ ተቀብሎ መሬት ላይ እንደ ዶሮ ኖሮ እንደ ዶሮ ሞተ። ከላይ በሰማችሁት ታሪክ መሰረት እናንተ እንደ ነስር ወፍ ጠንካራ ሆናችሁና እንደ ዝሆን ግዙፍ ሆናችሁ ሳለ በጠባብ አስተሳሰብ መታጠራችሁን ወይም በቀጭኑ ገመድ መያዛችሁን መረዳት ማለት ነው። አሁን ንቁ የምንሆንበትን 3 ምስጢር ልንገራችሁ። አንደኛ፣ ንቁ ማለት ራስን መግዛት ማለት ነው። ንቁ ሰው ራሱን መረዳት፣ ስሜቱን መቆጣጠር፣ አስተሳሰቡን መምራት እና በሕይወቱ ላይ ንቁ ውሳኔ መውሰድ ማለት ነው። ንቁ መሆንና ራስን መግዛት ያላቸውን ግንኙነት እንይ። ራስን መግዛት ከሌለ ንቁነት የለም። ንቁነት ካለ ራስን መግዛት ይታያል። ንቁ ሰው ሌሎች ሲቆጡ እሱ ያስባል፣ ሌሎች ሲደነግጡ እሱ ይጸናል። ሁለተኛ፣ ንቁ ማለት ጊዜን ማክበር ማለት ነው። ንቁ ሰው ማለት ጊዜውን የሚያውቅ የሚያከብርና በጊዜ ላይ የሚኖር ሰው ማለት ነው። ጊዜ ማክበር ማለት ሰዓት መመልከት ብቻ አይደለም፣ ጊዜን እንደ ሕይወት መቁጠር ነው። ዛሬን እንደ መጨረሻ ቀን ቁጠራት። የሞቱ ሰዎች አንድ ቀን ቢሰጣቸው የሚያደርጉትን ነገር አንተ ዛሬ አድርገው። ጊዜ ምንድን ነው? ጊዜ የሚመለስ ነገር አይደለም። ዛሬ ሄደ ደቂቃ ነገ አይመለስም። ገንዘብ ቢጠፋ ሊመለስ ይችላል፣ ጊዜ ግን አይመለስም። ስለዚህ ጊዜን የሚያከብር ሰው ሕይወቱን ያከብራል፣ በቅድሚያ ያቅዳል፣ መዘግየት አይወድም፣ አሁንን ይኖራል። ንቁ ሰው አዎ ብቻ ሳይሆን አይም ይላል። ሶስተኛ፣ ንቁ መሆን ማለት ለምን የሚለውን ጥያቄ መጠየቅና መረዳት ነው። ንቁ ሰው ነገሮችን በመመርመር ይመራል። ለምን ይሄን እሰራለሁ? ለምን ይሄን አስባለሁ? ለምን እንዲህ እሰማለሁ? ይህን ጥያቄ ያልጠየቀ ሰው በልማድ በፍርሃት ወይም በሰዎች አስተያየት ይመራል። ንቁ ሰው ግን በራሱ አእምሮ ይመራል። ንቁ ሰው ማን ነው? ንቁ ሰው ማለት ሁሉን የሚቃወም አይደለም፣ እንዲሁም ሁሉን የሚያምን ሰውም አይደለም።
ንቁ ሰው ይሰማል ግን ይመረምራል፣ ይቀበላል ግን ይመዝናል፣ ይከተላል ግን ለምን እንደሚከተል ያውቃል። ንቁ ሰው ራሱን ይጠይቃል። ለምን የሚለው ጥያቄ ምን ያደርጋል? ለምን የሚለው ጥያቄ በምንጠይቅ ጊዜ አእምሮን ያነቃል፣ ፍርሃትን ያጋልጣል፣ ውሸትን ይገልጣል፣ እውነትን ያቀርባል። ንቁ ሰው የሚለይበት ባህሪያት: በስሜት አይወስንም፣ በትዕግስት ይኖራል፣ ራሱን ይመረምራል፣ ሐሳቡን ይመርጣል፣ ውጤቱን ያስባል። የዛሬው የመጀመሪያ ቪዲዮአችን መልእክት ግልጽ ነው። አንተ ወይም አንቺ የዝሆን ወይም የንስር አይደላችሁም። ለመብረር ገመዱን ለመበጠስ የተፈጠራችሁ ጀግና ናችሁ። ንቁ ሕይወት አሁን ይጀምራል። አሁኑኑ መነቃቃታችንን በተግባር እንግለጽ። እኔ ንስር ነኝ፣ ዛሬ አእምሮዬን ነፃ አወጣለሁ ብላችሁ ኮሜንት ላይ ጻፉ። ይህ ቻናል የንቁ ሰዎች ቤት ነው። ሁል ጊዜ አብራችሁን እንድትጓዙ ሰብስክራይብ ማድረጉን አይዘንጉ። ይህ ቪዲዮ ለብዙዎች እንዲዳረስ ላይክ፣ ሼር በማድረግ ይተባበሩ። ንቁ ቻናል ነበርን። ስላዳመጣችሁን እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ በንቃት ይቆዩ።